ጋሽ እየተማቱ ነው ያሉት። በቂጥሻቱ መቂ ተው ዘበኛ ቆይ ምንድነው? አንተ ተረጋጋ። ምን ሆነ ነው? ምንድነው የምትለው? ቆምን አለ ነገር ለዘረፋ ለብነት ነው መጣችሁት? እኔ አውቃለሁ። እሺ ኧረ እባክህ ተረጋጋ ወንድሜ። ምን መረጋጋት? ምንድን ተናገር። ከታይላንድ ሀገር እኮ በእናትህ ለታረዙ ሰዎች እኮ ልብስ እኮ ከውጭ ሀገር ዘን መተን ነው። ለታረዘ ሰው? አዎ። ምን እርዳታ ልብስ ነው? ልብስ ነው። አዎ ልንረዳ ፈልገን። አዎ እንዲዞሩ ስትሉ አለ የታረዘ ሰው አለ። አዎ አዲሱን አውቃለሁ። ለአሳያቸዋለሁ። የታረዘ ነው አይደል? አዎ ርዝ አሳየን በእናትህ። ዞር ብቻ አንተ ቀን ሙሉ ስታዞር ልትኖር እንደ ቆይ አንተ እየቀለድክ ነው መሰለኝ። በእናትህ አይደለም። ዞሩ። የት ነው ምን ዞረው? ወደዚህ ዞሩ። ወዴት ዙሩ እንጂ ከኔ በላይ ታረዛለ። አራ አካባቢ ቅርባችሁን እያያችሁ የታየለ በቂጥሻቱ መቂ እኔ አልተመካሁም ግን ያምራል ሰው እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። አባት አቤት። ከቃና ጋር ይምጡ በዝና ዝዤ ነበርና ቆየብኝና የፈጠነሽን የፈጠነ ቶሎ ድረስ ወይ ዘንድሮ ይጻየን ይዘፈረ አሬ ፍሬም ነው የሀገራችን ዘፈን ላስተምር እንዴ? አንተ ራስህ እንትና ዘፈን ታውቃለህ? ሾዶዲ is a rock is always hungry is ጎማ ሾ ቆይ ብዙ ጊዜ ማርም ሲበዛ ይመራል ሲባል ነበር ሰማ። ኦኬ ምን ነው አንተ እያደር እየጣፈጥክ መጣ። ሌላ ቦታ ማር ፍለጋ ብዙር አጣው። ለካ አንተ ዝቁጭ ብለህ ነው። አረካሽ ወላሂ በጣም አሪፍ ነው። አቤት ስጦታ ብርቅ ነው እንዴ? ብርቅ ነው። እረፍት የለውም እኮ ነው የሚሉት። እኔ ቆይ አንድ ቀን አያልፍም። እውነት ሲመጣ አስታውቃቸዋለሁ ይለኛል። በጣም ቤቤ ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ከስምንት ቋንቋ በላይ መናገር ይችላል። I don't brag about it, but ያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምለው በጣም ይቅርታ ሳልጠይቃችሁ ለሷ እኔ አለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ፀሐይ ይዘንባል እንዴ? ጥላ የምትለው ና I'm not talking about the rain, but come on. በጠራው ላይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ስጦታ ቤቤ ከአራት 30 ግራም one more እኔ ልጨፍን? ምን ማለት ነው? ምን እነሱ ፊት ልታሸማቅኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማጅ ናቸው ይባላል። ተይ አይና አይጨፈን። ይሄ ጎጂ ባህል ነው። የለወጉ ምናምን እንደዚህ አይነት ነገር ተይ። ሶፊት አይከፈትም መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላም በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ ከቀለበት በኋላ ምን ነው እባካችሁ አንበሴ የኔ መስሎሽ ነው ያለው? እንዴት ምንድነው? ትደበራለህ እንዴ? 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነው ይስልሽ። እንዴት ማፏገሪያ ነው? ይኸውልህ ስጦታውም ከአንድ ቀን አደር በኋላ ልክ የመቀበላት ነው። ምንድነው ፕሌየሩን ፎግር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ነው።
ተው ዘበኛ አይደለም ሴኩሪቲ ነህ። ይኸውልህ ዶር ኦፕነር እና ዶር ክሎዘር እኮ ነህ እኮ። ምን ማለት ነው? በአማርኛ የለውም። ተው አሁን አንተ ይኸውልህ ቀንም ሙሉ አትሰራም እኮ። ይኸውልህ ናይት ሺፍት ነው፣ ከሰዓት እኮ ነው የምትሰራው እኮ። እንደሱ ጥሩ ነው። ይኸውልህ ምግብ ራሱ ማለት ነው ከራሳቸው ነው። ይኸውልህ ቴካዌ የሚባል ምግብ ነው የምትበላው። ተራፊ ምናምን ሊመስል ይችላል ግን አይደል፣ ቴካዌ ስለሆነ። ይኸውልህ ሰውየው ፍርፍር ይወዳል በቃ የለም ይኸውልህ ቅቅል ከሆነ ቅቅል ፍርፍር ነው የምትበላው። ምስር ወጥ ከሆነ ምስር ወጥ ፍርፍር ነው። በየአይነት ከሆነ ደግሞ በየአይነት ፍርፍር ነው ለአንተ የሚቀርብልህ። ይጣፍጣል። ቴካዌ የሚባል ምግብ ነው አልኩ። በጣም ነው የሚጣፍጠው። በዛ ላይ ደግሞ ግቢ ውስጥ ያለችው ሰራተኛ ማለት ካንተ ጋር በቃ ማሽ ነው የምታረገው። ልብስም ይገዙልኛል። ማይገዙልህ ነገር ዱላ ይገዙልሃል። ብስኩት ማለት ነው። ዘበኛ ዱላ አይደለም ጋቢ ይገዙልሃል እንዳይበርድ ማለት ነው። በቃ አንተ ስራ እኮ መጠበቅ እኮ ነው። ምን መጠበቅ? በር አይደለም ምሳ እስኪደርስ መጠበቅ ነው። አሁን እንሂድ። ሳቢ ግን ያማታል። ምን አስነክቷል? ጋይስ ታውቁት ፊኒ ይባላል። ፍቅረኛዬ ነው። ማሱ ምን ነው? ኧረ ሳባ ቀልድሽ አይጠገብም። ስለምን ቀልድ ነው የምታወሩ እንዴ? ሳቢ ከዚህ መናጢዳ ፍቅር ሊይዝሽ አይችልም። ልበላት አንቺ ምንድን ነው አፍሽ የምትከፍቺው? ሳቢ እኔ ልሂድ በቃ። ወዴት ነው? መቼን መናጢዳ ልትለማመጪው አልሆነ። እናንተ የምታዩት የለበሰውን ጨርቅ ነው። እኔ ግን የማየው የለበሰውን ንጹህ ማንነት ነው። በጣም ግን ቆሻሻ ሰዎች ናችሁ። እሺ ከዚህ በኋላ ጠገቤ እንዳትደርሱ። ቢኒ ሳባ ለቂ እውነታቸው ነው። እኔ ላንቺ አልመጥንሽም። እኔ ደሃ ነኝ። ላንቺ መጥንሽን ሌላ ሰው። ዛሬ ደግሞ ሰላምታም የለም እንዴ? እንዴ ሱራማን ነው አቸኩዬ እኮ ነው። ወዴት ለመሄድ ነው እንደዚህ የምትቻኮለው? ኮክን ቤተክርስቲያን ቀጥሬያታለሁ። እንደማፈቅራት ልነግራት ነው። እና ያ ሙኛ አፍቃሽ ጋር ይሄድ ነው። እረፊ አንቺ እና እሱ ወንድምና እህት ነን። እሱ ከበር ነው እባክሽ። ለማንኛውም ይቅናሽ። በል እንግዲህ ይቅና። አሜን። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን ነው። ቸኩያለሁ። ምንድን ነው የምትነግረኝ? መጀመሪያ እንግባና እንጸልይ። ወይ አንተ ደግሞ ቸኩያለሁ እያልኩ አይደል እንዴ? ባይሆን አንተ ገብተህ ጸልይልኝ። እሺ ምን ልጸልይልሽ? ቆንጆዬና ሳይባል እንድትሰጠኝ ጸልይልኝ። እሺ ወንድሜ። ልክ እንደ ንጉስ ካባ አንቺን በልቤ እንዲሰፋሽ የለመንኩትን አምላክ። አንተ የት ሄድክ? የእሷ አባል ነው መባል እንደ ጀነራል ማረግ ቆጥሬ አንቺ እንዲሰጠኝ የተማጸንኩትን አምላክ። ምን ደጀ ሰላም አብረውኝ የመጡ ጓደኞቼ ተንበርክከው ሀብትና ጤና ሲለምኑ እኔ እሷን ሸልሜ ብዬ የተማጸንኩትን አምላክ ዛሬ ላንቺ ባል እንዲሰጥሽ ልጠይቀው። የምርህን ነው ቴዳ? አይገርምሽም? ኃጢአቴ ከጽድቄ ገዝፉ ጸሎቴ ባይሰማልኝና አንቺን ባይሰጠኝ እንኳን የአንቺን ጉዳይ ለመርጌታ ሰጥቼ እንደሚሆን ያደርጉልኝ። እየቀለድክ መሆን አለበት። ይልቅ ቀልዱን ትተሽ ለምንወልዳቸው ልጆች ስም ማውጣት ብትጀምር ይሻልሻል። ደፋር